ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የአርጃን ሳን ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አለሁ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት የክርስቶስ ሰላም ይብዛልኝ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ ያደርጋችሁ አበረታቱኝ። ለምታበረታቱኝ ደግሞ ቴንክ ዩ ሶ ማች በጣም አመሰግናለሁ። ዛሬም በሌላ ፍትፈታ መጥቻለሁ ማለት ነው። እውነትን ለመናገር ዛሬ በጣም ተናድጄ ነው የመጣሁትኝ። ቪዲዮውን ለመጨረስ ራሱ በቃ ትዕግስቴ እልቅ ሙጥጥ ብሎ እና በጣም 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 አለ አይደለ አንዳንዴ ኦ አምላኬ እኔ በንግግሬ እስካሁን ሰዓት ድረስ ሰውን አስቀይሜ ያውቃለሁ ብዬ አላስብም። በጣም ነው የምጠነቀቀው። ካፋችሁ የሚወጣ ነገር በጣም በጣም መጥፎ ነው እና ውድ ቤተሰቦች እንግዲህ ይህንን የሀገራችሁን እየጎበኛችሁ አብራችሁን ቆዩ እስከ መጨረሻው ድረስ። ከወደዳችሁ ላይክ፣ ካልወደዳችሁ ዲስላይክ እያደረጋችሁ አብራችሁ ቆዩ ማለት ነው። እና ዛሬም እንደተለመደው በፍትፈታ ነው የመጣሁት። ፍትፈታ ሲባል ግን በጣም ተናድጄና በጣም ይሆናል አይደል? ይቺ ሩታ የምትባል ልደፋኝ ነው ማለት የምትናገራቸው ነገሮች ካፏ የምታወጣቸው ነገሮች እጅግ በጣም የሚያስጠላ ኒንጃ በስላሴ ስም። ነፂ ግን ምን አይነት ቤተሰብ እንዳሳደገሽ ታድለሽ ከምላችሁ በላይ ማለት ትዕግስቷ ያላት እርጋታዋ ብቻ የሚበቃ ነው። ሩታ ደግሞ በመጮህ በመሳደብ የሰው ልጅ ዝቅ በማድረግ ቆይ አንቺ ማነሽ? እኔ እንደ በፊቱ ቻናሌ ችግር ላይ ባይሆን ኖሮ ድሮ እያለቀሽ እየተነፋረቅሽ የነበርሽውን ፎቶ ወይም ደግሞ ቪዲዮሽን አምጥቼ ነበር የምሰራብሽ እያስገባሁ ማለት ነው። ግን ደግሞ ያንን እንዳላደርግ ቻናሌ ችግር ላይ ነው። ሰው ራስሽ ወደድኩህ አፈቀርኩህ ታንቄ ወድቃለሁ ብለሽ ቤተሰብሽን ዝቅ አድርገሽ ክብርሽን ዝቅ አድርገሽ መተሽ እየተነፋረቅሽ እኛም እንዴት ሴት ልጅ በዚህ ልክ እያለቀሰች እንዴት እሺ አትላትም ብለን እሺ እንዲልሽ አድርገን እንግዲህ በዛን ሰዓት የኦዲየንሱን ጭቅጭቅ እናንተን ሲመራው ነው በዚች ልጅ ላይ እየደረበሽ። እንዴት ዛሬ አንቺ ውዳቂ የወደቅሽ የበሰበሽ ብለሽ ለሰው እንደዚህ ሪስፔክት የሌለው አፍሽን ረብስላሴ ስም። ምን አይነት ቤተሰብ ነው ግን ያሳደገሽ? እግዚአብሔርን አስተዳደግ ግን ወሳኝነት አለው ብዬ ነው የምለው። አንቺ ቤተሰብሽን አሰድበሽ እህትሽን አሰድበሽ እናትሽን ተዘግዝቃ እንድትሰደብ ያደረግሽ ከአንቺ የበለጠ እንጃ ቃላት የለኝም። እግዚአብሔርን የምትናገሪው ነገር ትናንትም በሰራሽው ቪዲዮ ኦኬ ብዬ ነበረ። ዛሬ ተረጋግቼ በስርዓት ነው ማውራት ምናምን አልሽ። አቤል ደግሞ ማለት ነው ይሆን ሴታ ሴት ሊጥ የወንድ ሊጥ ወይኔ እንደው ምንድን ነው ያቀመሰች ሩታ? እሷን እጇን እያያዝክ ታስመታለህ። እግዚአብሔርን የማትረባ ነህ። ሲጀመር ውጣለን ከህይወታችን ብሎ አብርሽ። አንተ ከሩታ ስርስር የምትሄደው ምን እንፈልግህ እንደሆነ አይዶን ነው። ምናልባት ከቢዝነሱ አንተም ትካፈል ይሆናል ማለት ነው። ሰው እንዴት ነው ቆይ ቪዲዮውን መልሰሽ ስታየው አይጸጽትሽም? ባልሽን አንተ ወራዳ አንተ ምን እያልሽ በስንት ሰው ፊት አዋርድሽ። ከዛ ቀጥሎ ደግሞ በስርዓት ላውራት ነው ዛሬ ተረጋግችም። ሲጀመር አንቺ ማነሽ? ምንድነሽ? ትናንት ማን ነበርሽ? ምን ነው ዛሬ የዩቲዩብ ዶላር ምን ነው ልብሽን አሳበጠው? በስላሴ ስም። ኧረ ይሄ ቪዲዮ እኮ ለልጅሽ ይቀመጣል። በቃ ጉልበት ሁል ጊዜ ማነሽ? እናንቺ ነው የምታጠፊያት። አለቅሽም ማጠፋሻለሁ ምናምን ምናምን። ኧረ እባክሽ ተይ እንጂ ወይ የምብርትሽን እያሳየሽ በቃ እሷ የምታውቀውና አብርሃም የሚያውቀውን እስቲል እንኳን እንደው ፎቶቸውን እዩ። እንደ ነፂ ጋር ሲሆን እና አንቺ ጋር ሲሆን አንድ ነው። አይሩታ ራስሽ አልቅሰሽ ገባሽ። ክብርሽን ዝቅ አድርገሽ ወንድ ልጅ ደግሞ ፈልጎና አፍቅሮ ሲገባ ነው እንጂ አሁን አንቺን ካጣ ኦዲየንስን ያጣል። አንድ ትልቅ ነገር የያዘው ይሄ ነው። ገባሽ አይደለ? ስለምታስመስይና ስለምታሽቃብጭ ኦዲየንሱን እዘሻል። ስለዚህ አንቺን ካጣሽ ኦዲየንስን ስለማያጣ የግዴታ እያስመሰለ አንቺ ጋር መቀጠል እንፈልጓል እንጂ ፍቅር የለውም። ፍቅር ያለው ሰው እንደዛ አይደለም። ፍቅር እኮ እንዲህ አረ በስላሴ ስም አንቺ ራስሽ አፈቀርኩህ ሞትኩልህ ብለሽ ሂደሽ ተንበርክከሽ ለምነሽ ገብተሽ ዛሬ በህይወቴ የገባሽ አንቺ እኮ ነሽ በህይወቴ የገባሽው።
በህይወቷ የገባሽው አንቺ ነሽ። እሷ አልመጣችብሽም፣ ሄድሽባት እንጂ። ሲጀመር አንቺ በዛን ሰዓት እንደዛ ስትገቢ ብርም ቢሆን ነገ በእኔ ህይወት ላይ ምን ይፈጠራል ብለሽ ማሰብ ነበረብሽ። ለምትናገሪው ንግግር ግን በጣም ዝቅጥ። በስማ አንቺ ሁልጊዜ ቤተሰቦችሽን የምታሰድቢ ለቤተሰብ ክብር የሌለሽ መጨረሻሽ እኔም እንደሚሆን አላውቅም። እንዲሁ በቃ ከኔ በላይ ማንም የለም። ኧረ በስላሴ ስም አሳይሻለሁ ምን እንደማደርግሽ። አቤት የኔ አምባሳደር፣ እንደው አዳነች አበቤ ነሽ ወይስ አብይ አህመድ ነሽ ወይስ ምንድን ነው? የአዲስ አበባን እኮ አንቺ እንዴ አንቺ ውሸታ ማለት ነው። የአዲስ አበባ ልጅ ነኝ እያልሽ ስትላላጭ የኖርሽ ከአንቺ የባሰ ውሸት፣ ከአንቺ የባሰ ራሱን ዝቅ ያደረገ ሰው አለ? አንቺ ረካሽ ነሽ፣ አንቺ የበሰበሽ ነሽ ብለሽ እንዴት ካፈሽ ይህን አይነት ብታቂ ኑሮ እኮ እሷም ሴት ናት እንዳንቺ። ነገ አንቺም ምን እንደሚደርስብሽ አታቂም። ላውራሽ ብለሽ አምተሽ በአንቺ ቤት እኮ እንዲህ ስትያት እሷ ተናዳ ምናምን እንዲህ የሆነ ነገር እንድታደርግ ነው። ልጅቷ ደግሞ ረጋ ሰከን። ምክንያቱም እውነተኛ ፍቅር ረጋ ያለ ሰከን ያለ አርቆ የሚያስብ ገባሽ አይደለም እንዴ? አብርሃም ወይኔ እናቴ አብርሃም ፈረደበት። እውነት አሳዘነኝ። እሳት ጋ ነው እንዴ ያለው? ምን ዶላሩ ቀርቶብህ ሰላም ይሁን ብታገኝ አብርሽ። እውነት እንዴ ብር እኮ ይሄዳል ይመጣል። አውዝ ቢላ አንገብግባ እንዳደፋህ። እኔ ምን አይነት እንደው እሳተ መለኮት ሁሉ ነገርሽ ምን ልበልሽ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቃ ከአንቺ በላይ ሰው የለም። ይሄ አቤል የሚባል ደግሞ ሊጣሊጥ ከስርሽ እየሄደ አሁን የፈለግሽውን ማድረግ ትችያለሽ። እንዲህ ባልሽ እኮ እሱ ነው የሚመስለው አብረሽ ሳይሆን። እንዲህ ኤፋ ግን እኔ በጣም ነው የተመቸኝ። ኤፋ ባለፈው ምንድን ነው አንተ ከስሯ እየሄድክ እንደዚህ የምታደርግ ምናምን እያለ ነበረ፣ ሰምታችሁ ከሆነ እና ሩታ ሰከን በይ። ትዳር እንደዚህ አይደለም። ሰከን ረጋ። እኔ እንጃ በገንዛ እጅሽ የምታጭው ነው የሚመስለኝ። በይዘወይ እንደዚህ እየጨቀጨቅሽው መቼም ከአንቺ ጋር እየተመታ። ኧረ በስመ አብ ሴት ልጅ ኧረ ለምን አይቀርም በአደባባይ ለዛውም በሚዲያ ላይ ባልሽ ላይ እጅሽን የሰነዘርሽ ጀግና፣ ያገኘሽውን ሁሉ መቧቀስ ፍቅር ጋር ጽጌ ጋር። አሁን ደግሞ ነገ ማን ትመጣ? ከዚህ በኋላ በህይወት የሚመጣውን ሰው እስከ መጨረሻው አጠፋዋለሁ። ኧረ እባክሽ የቡታጅራዋ ወይስ የአዲስ አበባዋ? ትናንት የአዲስ አበባ ዛሬ የቡታጅራ ወይስ ነገ የአዲስ አበባ ልጅ ነኝ እኔ ቡታጅራን አላውቃትም ያልሽ ውሸታም እኮ ነሽ። ኧረ በስላሴ እኔ ዩቲዩብ ልተው እንዴ ለእናንተ ስል? ሁሌ ጭቅጭቅ አይሰለቻችሁም? አይመራችሁም? እንዲህ ብስላሴ ስም ተንጨርጨረሽ እኮ አለቅሽ። ያን ቪዲዮ በሰራ ታያለሽ። እኔ ልጅ ነው ወይስ ምንድን ነው ግን ሆድሽ ውስጥ ያለ? በነገራችን ላይ ኩሩ በደንብ አርጋ ረግጠሻለሽ። ጧት እያዳመጥኳት ነበረ። ብዙ ነገር ብላለች። እሷ ገልጸዋለች። አልደግመውም። እሷ እንደውም ቪዲዮሽን እያመጣች የድሮ ቪዲዮሽን። በነገራችን ላይ እንደው ቤተሰቦች መነሻችሁን አትርሱ። መድረሻችሁን ብቻ ሳይሆን መነሻችሁን አትርሱ። እግዚአብሔርን እኔ ዛሬ ላይ ለደረስኩበት ያቺ ያለፍኩባትን ነገር መርሳት አልፈልግም፣ መቼም ቢሆን ማለት ነው። በህይወት እያለሁ ይቺ ልጅ ምን መስላ እንደመጣች ወደ ሚዲያ ታውቃላችሁ? ዛሬ ለአንድ ቀን ሌዘር አንድ ቀን መነጽር ስላደረገች በቃ በሷ ቤት ከምን ልበላችሁ በቃ ከሰው በላይ የሆነች ነው የመሰላት እና ምንም ማድረግ የምትችል በቃ ሁሉ ነገር። ለነገሩ ምን ታደርግ? የማዳም በጎች አሉ አይደል እንዴ? የማዳም በጎች እኮ ስትቸገሩ ብር እየላኩ የቤት ኪራይ እየከፈሉላችሁ ምናምን ወዘተ ይዘዋችኋል። ከዛም በተረፈ ደግሞ እንግዲህ ዶላር እንድታገኙ እናደርጋችኋለን። ሶ ለምትናገሪው ነገር እንደው መድኃኒዓለም አፍሽን ለከት ቢያደርግለት ጥሩ ነው። ሰው ዛሬን እንጂ ነገን አያውቅም። ዛሬ ማደረሽን ራሱ አታውቂው። ካፍሽ የሚወጣው ይሄ ቪዲዮ ደግሞ ልጅሽ የሚቆይ ቪዲዮ ስለሆነ ካፋችሁ ለሚወጣው ነገር እባካችሁ ጥንቃቄ አድርጉ። እውነት እኔ ቤተሰቧ ትተዋታል፣ ነገሩ እነሱ ትተዋታል።
እህቷም አለች ደከማታዎች። እናቷም እንዲህ ሁና እንዲያርጋ ብላ ብዙ ነገር አለች። ተሰደበች፣ ተዘቀዘቀች። ግን ዛህትሽን እኮ አንቺ ሰብስክራይብ እንዳታረጓት ውሸታም ናት፣ ይች ባለየ ናት፣ ልታለያየን ብዙ ነገር ያልሽ ሰው እኮ ነሽ አንቺ ማለት ነው። ለቤተሰብሽ እኮ ክብር የሌለሽ። እስቲ አብርሽን እዩ። አመት ባል ሲሄድ ይሄዳል። ምን ሲሆን ቤተሰቦቹን እየሄደ አንቺ ከወጣሽ ባቀን ጀምሮ ተመልሰሽ ሄደሽ ታውቂያለሽ? ምክንያቱም የሰራሽው ስራ በጣም አሳፋሪ ስለሆነ ሰውን የወደቅ የበሰበስክ ከማለትሽ በፊት እኔ ማን ብለሽ ራሽን ብታየው ደስ ይለኛል እልሻለሁና አብርሽ ደግሞ የውሳኔ ሰው መሆን አለብህ ማለት ነው። አትሽለጥለጥ። ምክንያቱም ቢቀርብህ ዶላር ነው። ፍቅር ከሌለው ሰው ጋር ከመኖር እና እየተደበደብ ከመኖር ንጹህ ፍቅር ኑሮህ ባለህ ነገር ደስተኛ ሆነ መኖርን የመሰለ ነገር የለም። ግን እኔ ብዙ ትምህርት አገኘው በይዘዌ እንደው ድራማም ይሁን እውነትም ይሁን እንዴ ነነነነነነ እያለ ወይኔ በመድኃኔዓለም ስም በቃ ጉልበት እንወስዳ እኮ ብትረግጣት እኮ በአንድ እጇ በቂዋ ናት እኮ። በቃ ይሆናል አይደለ? በክብር ያልደራደርም። ክብር ሲኖርሽ አይደለ እንዴ? መጀመሪያ እኮ ክብርሽን አውርደሽ ረግጠሽው እኮ ሄደሽ ለምነሽ እግሩ ላይ ተደፍተሽ የገባሽው አንቺ ነሽ። እሷ ወደ ህይወትሽ አልመጣችም። አበደን። እንዲሁ ይሄ ቪዲዮን ብታደርሱልኝ እንዴት እንደው ደስ ባለኝ። ስልኳን ብትሰጡኝ እንደውም እኔ እንዲህ በፊት በጣም ነው በምታሳዝነኝ። በቃ ያመቶ እንትኗን ሲላ ማለት ሰላሟ ስታጣ ታሳዝነኝ ነበር። ግን አሁን በምትናገራቸው ቃላቶች በጣም አስጠላችን። ጌታ ለሰው ልጅ ይችን ምላሳችን ማለት ነው አጥንት የላትም፣ ግን አጥንት ትሰብራለች። ጥንቃቄ አድርጉ የእውነት። ኧረ በስላሴ ስም እኔን ራሴ የሌለኝን ባህሪ እንደው ተናጋሪ ለፍላፊ ያደረገች። ቆይ ወይ ብሎክ ላድርጋቸውን እንዳላይ ላድርልሁን እንዴ? ቆይ አረ ለምን ብዬ ፈተፍታለሁ እንዴ? ይሄ ለእኔም እኮ ዶላር ነው። እፈተፍታለሁ፣ እነሱ የሚፈትፍቱ እኔ እፈተፍታለሁ። ትምህርት የሚሆነን ነገር መያዝ የማይሆነንን ደግሞ ለእነሱ መተው ማለት ነውና ወደ ቤተሰቦች የሩታ ደጋፊዎች ወይም ደግሞ የማዳም በጎች ደግሞ እርገጡኝ አሏችሁ። ባይዘዌ የማዳም በጎች እና የማዳም ቅመሞች በሁለት ተከፍለናል። የማዳም በጎች ነው ያልኩት፣ የማዳም ቅመሞችን እኛን አይመለከትም ማለት ነው። ይህን ቪዲዮ ከወደዳችሁት ላይክ፣ ኮሜንት እያደረጋችሁ አበረታቱኝ። ፍትፈታው ይቀጥላል፣ እኛም እንፈተፍታለን፣ እነሱም ይንጨረጨራሉ ማለት ነው። እኛም እንሸቅላለን፣ እነሱም ይሸቅላሉ። እና ሰላምና ፍቅር ለሁላችን ይሁን። አገራችንን እግዚአብሔር አምላክ በምህረቱ በቃችሁ ይበለን። ቤተሰቦቻችንን ይጠብቅልን። ከምናየው ከምንሰማው ነገር ፈጣሪ ይጠብቀን። አሜን። ይጠብቀን። ወዳችኋለሁ፣ አከብራችኋለሁ። የምትወዱኝ የምወዳችሁ ኦል ፋሚሊ አይ ላቭ ዩ ሶ ማች። ባይ ባይ። በሌላ ቪዲዮ እንገናኛለን። እንዲሁም በፍትፈታ ከዚህ በኋላ በራስ ስራ የለም። በፍትፈታ ነው የምመጣው። እንዴ ምን አገባኝ እኔ ሆ